ነገ ህዳር 13 አቤት አቤት ከማንኛውም ምድራዊ ችግር የሚጠብቁንና ከልዑል እግዚአብሔር ወደ ሰው ልጆች ለመዓትም ለምህረትም የሚላኩ ከመዓት ይልቅ ግን ለሰው ልጆች ምህረትን የሚያወርዱ ልመናን የሚያደርሱ የሰው ልጅን በእግዚአብሔር ፊት የማያጣጥሉ ይልቁንም ደግሞ ምልጃንና ምህረትን የሚለምኑና የሚማጸኑ ሚስጥርን የሚገልጹ ሁሌም ቢሆን በመንገዳችን እንዳንሰናከል የሚጠብቁ ሁሌም ቢሆን እስከ ዕለተ ምጽአት ድረስ እኛም ደግሞ እስከ ዕለተ ሞታችን ድረስ የሚራዱን በሞትንም ጊዜ ደግሞ በፍርድ አደባባይ እንዳንወዳ የሚያደርጉን ስነ ፍጥረት ወይም ደግሞ አራቱም ወቅቶች እንዳይዛቡ የሚጠብቁ ስራቸው ተግባራቸው ዘወትር ቅዱስ 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 እያሉ ልዑል እግዚአብሔርን ማመስገን የሆነላቸው ዕረፍት ብሎ ነገርን የማያውቁ ምስጋና ምግብ የሆነላቸው በሃይማኖት በተልእኮና በምስጋና የሚኖሩት አባታችን ቅዱስ ያዕቆብ በፍኖተ ሎዛ በረጅም መሰላል ላይ ሲወጡና ሲወርዱ የተመለከታቸው ኤልሳ ለገያዝ ያሳየው ዳንኤል የተመለከታቸው በጌታችንና በአምላካችን በኢየሱስ ክርስቶስ የልደቱ ቀን በዝማሬ የተገለጹ መሆናቸውን ቅዱስ ሉቃስ የጻፈላቸው ሄኖክ በትንቢቱ የተነተነላቸው ዮሐንስ በራእዩ ያያቸው ቅዱሳን መላእክተ ብርሃን መንፈሳውያን ሰባህያን መዘምራን መተንብላን ወይም ደግሞ አማላጆች ተብለው የሚጠሩት ሊቃውንት አእላፍ ብለው የሚጠሯቸው 99ኙ ነገደ መላእክት ነገ ህዳር 13 ዓመታዊ የክብረ በዓላቸው ቀን ነው። ወገኖቼ እጅግ በጣም በሚገርማችሁ ሁኔታ በዚህ በህዳር ወር ውስጥ የቅዱሳን መላእክትን በዓል በደንብ አድርገን እናከብራለን፣ እያከበርን እንገኛለን። ለምሳሌ በህዳር 8 ቀን የአርባዕቱ እንስሳ የቅዱስ ኪሩቤልን በዓል አከበርን። ትናንትና የሊቀ መላእክት የቅዱስ ሚካኤልን ክብረ በዓል አከበርን። ነገ ማለትም ህዳር 13 ደግሞ የ99ኙ ነገደ መላእክትን በዓል እናከብራለን ማለት ነው። ህዳር 24 ደግሞ የ24ቱ ካህናተ ሰማያትን ቅዱስ 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 እያሉ መንበረ ጸባዖትን የሚያጥኑትን የ24ቱ ካህናተ ሰማያትን በዓል እናከብራለን ማለት ነው። ቅዱሳን መላእክት በመጀመሪያም ሲፈጠሩ የሰው ልጅ ሊራዱ ነውና የተፈጠሩት። ወገኖች እጅግ በጣም እንጠቀምባቸው። እውነቴን ነው የምነግራችሁ። አዎ በድጋሚ እውነቴን ነው የምነግራችሁ። ቅዱሳን መላእክት ቅዱስ 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 ብሎ ማመስገን ምግባቸው፣ የሰው ልጆችን መጠበቅና ከፈጣሪያቸው ዘንድ ማማለድ ማስታረቅ ደግሞ ስራቸውና ደሞዛቸው ሆኖ እናገኘዋለን። የእግዚአብሔርን ሥራ እኮ እጹብ ድንቅ ለማለት እኮ የነገደ መላእክትን ተፈጥሮ ማየት ብቻ በቂ ነው። አዎ ቅዱሳን መላእክትን በነገድ 100 በክፍለ ነገድ ደግሞ 10 አድርጎ ፈጥሮ አቀማመጣቸውን ደግሞ በ3 ሰማያትና በ10 ክፍል ዓለማት አደረጋቸው። መላእክት ያሉባቸው ከተሞች ወይም ደግሞ ሰማያትም ከላይ ወደ ታች ኤረር፣ ራማና ኢዮር ይባላሉ። 10ሩ ክፍለ ነገድ ወይም ደግሞ ክፍለ ዓለማት ደግሞ የመጀመሪያው አጋይስት ይባላል። የመጀመሪያ አለቃቸው ሳጥናኤል ሲሆን በአሁኑ ሰዓት ደግሞ ሊቀ መላእክት ቅዱስ ሚካኤል አለቃቸው ነው። ሁለተኛው ኪሩቤል አለቃቸው ኪሩብ፣ ሶስተኛው ሱራፌል አለቃቸው ሱራፌ፣ አራተኛው ኃይላት አለቃቸው ሚካኤል፣ አምስተኛው አርባብ አለቃቸው ቅዱስ ገብርኤል፣ ስድስተኛው መናብርት አለቃቸው ቅዱስ ሩፋኤል፣ ሰባተኛው ስልጣናት አለቃቸው ቅዱስ ሱሪያል፣ ስምንተኛው መኳንንት አለቃቸው ቅዱስ ሰዳካኤል፣ ዘጠነኛ ሊቃናት አለቃቸው ቅዱስ ሰላታኤል፣ 10ኛው መላእክት አለቃቸው ቅዱስ አናንኤል ናቸው። ከእነዚህም ውስጥ አጋይስት ሱራፌል ኪሩቤልና ኃይላት መኖሪያቸው በኢዮር